የተከበራችሁ የክርስቶስ ቤተክርስቲያን አባላት የክርስቶስ ተከታዮች በሙሉ በሐዋሳና በዙሪያ የምትገኙ በሙሉ ከፊታችን መጋቢት 22 እስከ 24 የሚደረገው ዞናል ወይም ደግሞ ክልል አቀፍ የመሪዎች የቤተክርስቲያን መሪዎች ኮንፈረንስን በተመለከተ ነው ስንወያይ የነበረው። የዚህ ኮንፈረንስ ዋነኛ ዓላማ ዘመኑን ያማከለ ሐሳብ አንስተን ለቤተክርስቲያን መሪዎች ግንዛቤዎችን ማስጨበጥ ነው። እንግዲህ በዚህ ኮንፈረንስ ላይ ይገኛሉ ብለን የምናስበው የአጥቢያ ቤተክርስቲያን መሪዎች በዋናነት ሽማግሌዎች፣ መጋቢያን፣ ወንጌላውያን በዋናነት እነሱ ናቸው። ከዛ ሁልጊዜ አካተን የምንሄደው ሴት መሪዎችና ወጣት መሪዎች። እነዚህ ወጣት መሪዎች የቤተክርስቲያን ያሉ ወጣት አስተባባሪዎችና የዩኒቨርሲቲ ፌሎሺፕ መሪዎችን ከዋናኞቹ መሪዎች ጋር አዳጊ መሪዎችን ደግሞ ይዘን እንሄዳለን። እነዚህን አካተን ነው የምንሄደው። ስለዚህ ዘንድሮ መጋቢት 22 እስከ 24 በሐዋሳ ሕይወት ብርሃን ቤተክርስቲያን በክልሉ ያሉ መሪዎችን በሙሉ ከዚህም ክልል አልፎ በቅርብ ካሉ ከተሞች መሪዎችን ጋብዘን ስልጠናዊ ኮንፈረንስ ለማድረግ እየተዘጋጀን ያለነው ትሬኒንግ ኮንፈረንስ ነው ቤዚካሊ የሚሆነው። ለዚህ ደግሞ ከቤተክርስቲያን መሪዎች ብዙ ምክር ሀሳቦችን ስንቀበል ነበር። ተከታታይ ስብሰባዎች አድርገናል። አሁን የመጨረሻ ቦታ ላይ ደርሰናል። ቀኑንም ወስነናል፣ ቦታውንም ወስነናል። ለመሄድ እየተዘጋጀን ያለነው። ስለዚህ በእኛ በኩል የዚህ ፕሮግራም ተጠቃሚ መሆን ያለባት በዋናነት አጥቢያ ቤተክርስቲያን ለዚህ ፕሮግራም ራሷን እንድትሰጥ ጥሬን ማስተላለፍ ፈልጋለሁ። እንዲሁም ወጣት መሪዎችና ሴት መሪዎች በዚህ ፕሮግራም ተሳታፊ እንዲሆን ጥሬን ማስተላለፍ ፈልጋለሁ። ከዛ በተጨማሪ ግን እዚህ ከተማ ባሉ መሪዎች እያገኘን ስላለው ድጋፍ እግዚአብሔርን አመሰግናለሁ። እናንተ በሁላችሁ ፊት እዚህም ያሉትን ዛሬም መገኘት ያልቻሉ መሪዎችን ከልቤ ማመስገን እፈልጋለሁ። ጌታ እግዚአብሔር ይባርካችሁ። እንጸልያለን። የእግዚአብሔር መንፈስ ያለበት አካባቢያችን ላይ ለውጥ ሊያመጣ የሚችል የስልጠና ኮንፈረንስ እናደርጋለን ብለን ታምነን እንቀሳቀሳለን። እግዚአብሔር ሁላችሁ